ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው የመረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል አነጋጋሪው የሕክምና ባለሙያዎች እስር እንዲሁም ኮሎኔል ደመቀ በመጣበት መንገድ እንመልሰዋለን አሉ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ አንድ ሱዳናዊ ዶክተርን ጨምሮ በርካታ የጤና ባለሙያዎች በቁጥጥር ስር መዋላቸው ተሰምተዋል። ስድስተኛ ቀኑን የያዘው የጤና ባለሙያዎች ከፊል የሥራ ማቆም አድማ ዛሬም ቀጥሎ ውሏል። ጉዳዩ ከዚህም አልፎ የዓለም አቀፍ ሚዲያዎችን ትኩረት የሳበ ሲሆን ከአድማው ጋር በተያያዘም ባለፉት 4 ቀናት ብቻ በመላው ሀገሪቱ ዶክተሮችን ጨምሮ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች አሳውቀዋል። የመንግስት የጸጥታ ኃይሎች መከላከያ፣ አድማ ብተናና ሚሊሻን ጨምሮ በተለይም በትልልቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩና እያዋከቡ ነውም ተብሏል። ከጎንደር ዩኒቨርሲቲ በጸጥታ ኃይሎች ተይዘው ከተወሰዱ የሕክምና ባለሙያዎች መካከል አንድ ለስፔሻላይዜሽን ትምህርት ወደ ዩኒቨርሲቲው የመጣ ዶክተር አብርሃም አፓኮ የተባለ ሱዳናዊ የማህፀንና ጽንስ ሬዚደንት ሐኪም እንደሚገኝበትም ባልደረቦቹ ለቢቢሲ ተናግረዋል። ሐኪሞች፣ ነርሶች፣ ላብራቶሪ ባለሙያዎችን ጨምሮም በርካታ የጤና ባለሙያዎች ለወከባ፣ ለድብደባና ለስራት እንደተዳረጉም ተገልጸዋል። ከዚሁ አድማ ጋር በተያያዘም አዲስ አበባ የሚገኙትም ጥቁር አንበሳና ቅዱስ ጳውሎስ ሆስፒታሎችን ጨምሮ በተለያዩ የአገሪቱ ክፍሎች በርካታ የጤና ባለሙያዎች ከሆስፒታልና ከቤታቸው በጸጥታ ኃይሎች እየተወሰዱ በቁጥጥር ስር መዋላቸውም ተነግረዋል። እስሮቹ የባለሙያዎቹን ክብርና ሰብአዊነት በሚነካ መልኩ መፈጸሙን የተናገሩት አስተባባሪዎቹ የጤና ባለሙያዎችን ለማሸማቀቅ ሆስፒታሎች በጸጥታ ኃይሎች ተከበዋልም ብለዋል። በሆስፒታሎች ድንገተኛ ሕክምና አገልግሎት ሲሰጡ የነበሩ የጤና ባለሙያዎች መታሰራቸውን የጠቆሙት አስተባባሪዎቹም አገልግሎቶች መቋረጣቸውን በመጠቆም ከዚህ በኋላ ሊመጣ የሚችለው ቀውስ ግልጽ ነው በማለትም አስጠንቅቀዋል። በዚህ ሁኔታ ችግሮች ይባባሳሉ ሲሉም የመንግስትን እርምጃ የተቹት አስተባባሪዎቹ ከመንግስት የተሰጣቸውን ምላሽ የንቀትና መንግስት ነኝ ከሚል የማይጠበቅ ሲሉም ገልጸውታል። በይፋ እየደበደቡ ክብራቸውን የሚነኩ ንግግሮችን እየተናገሩ እንዲሁም ከፍተኛ ዛቻና ኃይል የታከለበት ማስፈራሪያ እየፈጸመ ያለው መንግስት ነውም ብለዋል። ከፊል የሥራ ማቆም አድማው ከተጀመረበት ከማክሰኞ ዕለት ጀምሮ የጤና ባለሙያዎቹ በቁጥጥር ስር እየዋሉ ቢሆንም ከመንግስት በኩል ይህንን በተመለከተ ግን ምንም የተባለ ነገር የለም። በትላንትናው ዕለት መግለጫ ያወጣው የጤና ሚኒስቴር የከፊል ሥራ ማቆም አድማው ተቀባይነት የሌለው ነውም ብለውታል። ሚኒስትሩ እንቅስቃሴውን በሆደ ሰፊነት ሲያዩ መቆየቱን በመጠቆምም ከሥራ ገበታቸው ላይ በማይገኙና ሁከትና ብጥብጥ በሚፈጥሩ የጤና ባለሙያዎች ላይ ሕጋዊ እርምጃ ወስዳለሁ ሲልም አስጠንቅቋል። ይህንን የሚኒስትሩን መግለጫም የንቅናቄው አስተባባሪዎች ያልጠበቀ ነውና ፖለቲካዊ መልክ የያዘ ነውም ብለውታል። አስተባባሪዎቹ ከመንግስት አዎንታዊ ምላሽ አለማግኘታቸውንና ሙሉ ለሙሉ የሥራ ማቆም አድማም ከሰኞ ጀምሮ ለመምታት የያዙትን ዕቅድ እንደሚገፉበትም ለቢቢሲ ተናግረዋል። ይህ በእንዲህ እንዳለ ከሐኪሞቹ እንቅስቃሴ ጋር በተያያዘም በ4 ኪሎ ከፍተኛ ውጥረት ሰፍኗል የተባለ ሲሆን የብልጽግናው ባለስልጣናትም አባላቶቻቸውን ዛሬ በአዲስ አበባ አስቸኳይ ስብሰባ ጠርተው መምከራቸውም ታውቋል። በስብሰባው ላይ በርካታ ጉዳዮች የተነሱ ሲሆን አዳዲስ መመሪያዎችም ተላልፈዋል ተብለዋል። በዚህም በጠዋቱ የብልጽግናው አባላት ስብሰባ ላይ እንዳትደናገጡ፣ የሰሞኑ የዶክተሮቹ ጥያቄ በብልጽግናው ላይ የሚያመጣው ምንም ተጽዕኖ የለም፣ ምንም አያመጡም በሚል እንቅስቃሴው የዶክተሮቹ ጥያቄ እንዳልሆነም ተገልጾ ለአባላቱ መመሪያ ተሰጥቷልም ተብሏል። በዚህም የመብትና የጥቅማ ጥቅም ጥያቄው የዶክተሮቹ ጥያቄ አይደለም፣ ከዶክተሮቹ ጥያቄ ጀርባ ያሉት እነ ፋኖ፣ ኦነግና ጀዋር መሐመድ ናቸው። የብልጽግና ማህበራዊ ሚዲያ ሰራዊት መመከት አለበት። እናንተ እንዳትደናገጡ፣ ትኩረትም እንዳትሰጡት፣ እንዳትሸበሩ በሚል በስብሰባው ላይ የብልጽግናው አባላትን ለማጽናናትና ለማረጋጋት ተሞክሯልም ተብሏል። በሌላ ዜና ኮሎኔል ደመቀ በመጣበት መንገድ እንመልሰዋለን አሉ። ወቅታዊውን የህወሓት እንቅስቃሴ በልዩ ትኩረት እየተከታተልነው እንገኛለን ሲሉ የወልቃይት ጠገዴና ጠለምት የአማራ ምሁራን መማክርት አመራሮች ተናግረዋል። ህወሓት ለሁለተኛ ጊዜ ከፓርቲ መዝገብ መሰረዙን ተከትሎ ቡድኑ በቀጣይ ሊወስዳቸው የሚችላቸውን ማንኛውም የቀውስ እርምጃዎችን በልዩ ትኩረት እየተከታተሉት እንደሚገኙ የተናገሩት የምሁራን መማክርቱ አመራሮችም
ህወሓቶች ፕሪቶሪያ ላይ ምን እንደፈረሙ አልገባቸውም ብለዋል። በፕሪቶሪያ የፈረሙት ስምምነት ግጭትን ወዲያውኑና በዘለቄታው ለማቆም በዚህም በህገ ወጡ ምርጫ የተቋቋመውን የክልሉን አስተዳደር በማፍረስ በጊዜው አስተዳደር መተካት የሚል ነውም ብለዋል። ምርጫ ቦርድ አንቀጽና አዋጅ ጠቅሶ ለአመፅ የተሳተፈ ፓርቲን በልዩ ሁኔታ እንደ አዲስ ከመመዝገብ ውጪ ወደ ነበረበት የሚመለስበት ህግ የለኝም ያለው ራሱ ህወሓት በስልጣን ዘመኑ በነበረበት ጊዜ ባወጣው ህግ መሰረት ነው ሲሉም አስረድተዋል። ጉዳዩን ወደ አፍሪካ ህብረት ለመውሰድ የጻፈው ደብዳቤም ፖለቲካዊ አንድምታው ትግራይን እንደ ዲፋክቶ ስቴት ወይንም ራስ ገዝ የመቁጠርና ሐሳቡን የማለማመድ ተግባር ተደርጎ የሚታይ ነው ሲሉም ገልጸውታል። ህወሓት ለአፍሪካ ህብረት በጻፈው ደብዳቤ መፍትሄ ጠብቆ ሳይሆን ትግራይን በራስ ገዝነት ቀጥሎም የመገንጠል ፍላጎቱን ለማለማመድ የጀመረው ጥረት አካል ነው ሲሉም ሁኔታውን አስረድተዋል። ይህንን ተከትሎም ሁኔታዎችን በትኩረት እየተከታተልናቸው እንገኛለን ያሉት የምሁራን መማክርት አመራሮች ለትግራይ ነጻ ሀገርነት ወልቃይት ጥሎሽ እንዲሆንላቸው የሚመኙ የትግራይ ፖለቲከኞች ከቅዠታቸው በመውጣት እውነታውን ሊቀበሉ ይገባል ሲሉም ጥሪያቸውን አቅርበዋል። ምሁራኑ በማብራሪያቸው አክለው ወልቃይትን ከጎንደር መነጠል ማለት ከእናት እንደመነጠል ማለት ነው በማለት የወልቃይት ጠገዴ ጎንደር አማራነትንም አረጋግጠዋል። የወልቃይት ጠገዴ ጎንደር አማራነትን አስረግጠዋል። ህወሓት ብቻ ሳይሆን የህወሓት ምድብተኛ ጳጳሳት ሳይቀሩ ትግራይ ሀገር ለመሆን የቀራት ትንሽ ነገር ነው እያሉ ደጋግመው ይናገራሉ። ለትግራይ ሀገረ መንግስት ምስረታቸው ወልቃይትን ጥሎሽ እንዲሆንላቸው ይመኛሉ ሲሉም የህወሓትን ያልበረደ ትኩስ የተገንጣይነት ስሜትንም አስረድተዋል። በተለይም ከፓርቲ መዝገብነት መሰረዙን ተከትሎ የተገንጣይነት ጉዞውን በወረራ ጦርነት ለማሳካት ሊንቀሳቀስ ይችላል ያሉት ምሁራኑ እነሱ ኢትዮጵያ አታስፈልገንም እኛ ሀገር እንሆናለን ብለው ሲጮሁ አማራ ሀገር መሆን አያምረውም ወይ ሲሉ መልሰውም ይጠይቃሉ። የምሁራን መማክርቱ አመራሮች ከአማራ ህዝብ ዘላቂ ጥቅሞች አኳያ የህወሓትን የፖለቲካ ግምገማ ሲያስረዱ ድርጅቱ በሱ ዘንድ ቋሚ ወዳጅም ቋሚ ጠላትም የለም የሚለው ዓለም አቀፋዊ የፖለቲካ መርህ አይሰራምም ብለዋል። አማራን ቋሚ ጠላቱ አድርጎታል ያሉት ምሁራኑ በ1968 ዓ.ም በማኒፌስቶ ላይ ያሰፈረውን ጠላትነት በቋሚነት ይዞት ዘልቋል። አቅምና ዕቅድ ባገኘበት ጊዜ ሁሉ አማራ ላይ የጥፋት ሰይፉን መዞ አጥቅቷል። ዛሬም ለዚህ የጥፋት ዓላማው አጋሽ ፍለጋ ላይ ነው። ስለሆነም ከዚህ ቡድን ጋር በአጋርነት መሰለፍ ክህደት ነውም ብለዋል። ህወሓት ከቀደመ ስህተቱ የማይማር ለመሳሳት የሚኖር የወጣበትን ህዝብ ከወንድሞቹ ጋር ደም ማቃባትን ፖለቲካ አድርጎ ያመነበት ፋሺዝምን ዕድሜ ልኩን መመሪያው ያደረገ የጥፋት ኃይል በመሆኑ ከእርሱ ሊቃጣ የሚችልን ጥቃት መመከት የመላው ህዝባችን ምርጫ ሳይሆን ግዴታ ነው ሲሉም አስረድተዋል። ባለፉት 3 አስርት ዓመታት የአማራ ህዝብ ሲዋደቅላቸው የኖረው ታሪካዊ ርስቶችን በሁኔታዎች የማይቀያየሩ ቋሚና ዘላቂ ማንነትና የክብር ጉዳይ ነው ያሉት ምሁራኑ የአማራ ህዝብ ዘላቂ አሸናፊነት በህግና ስርዓት እንዲረጋገጥ በሐሳብ እንታገላለን። ይህን አልፎ ለወረራ የሚመጣ ከሆነ ግን በመጣበት ቋንቋ እናናግረዋለን ሲሉም ገልጸዋል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ